ሰላም 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 ወገኖች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ጌታ ስሙ ለዘላለም ይባረክ። በጣም ደህና ነኝ። ጌታ ይክበር። ጥቂት ነገር ምለው ነገር አለኝና አንድ 10 ደቂቃ እንግዲህ መድረኩ ወይም ሚዲያው በሚፈቅደው 10 ደቂቃ ተጠቅሜ ለመናገር እሞክራለሁኝ። በልቤ ያሰብኩት እንግዲህ እኛ ሰዎች ማህበራዊ ነን አይደል? ማህበራዊ ነን። ማህበራዊ ሲባል በክርስትናም በተለያየ ሃይማኖትም ያሉ ሰዎች በሰኩላር ወልድም የሚያምንም የማያምንም ሊያመልጠው ያልቻለ የማህበራዊ ህይወት የሚባል ነገር አለ። ማህበራዊነት የሚባል ነገር አለ ማለት ነውና አፈጣጠራችን ራሱ ማህበራዊ ሆነን እንድንኖር ነው ያደረገው ማለት ነው። ከዛ የተነሳ ነው ማህበራዊነት በየትውልዱ በየዘመናቱ ቀጥሎ ያለው ማለት ነው። እና ማህበራዊነት ካለ ደግሞ ሁሉ ነገር አልጋ ባልጋ ሊሆን አይችልም። ምክንያቱም የተለያየ ሰው ነው ማህበራዊነትን የሚፈጥረውና የተለያየ ሐሳብ ያለው የተለያየ ባክግራውንድ ያለው የተለያየ ሌቭል ኦፍ ኖሌጅ ያለው የተለያየ ዊዝደም ያለው ነው ማህበራዊነትን የሚፈጥረውና ስለዚህ አንዳንዴ ክላሽ ወይም ደግሞ ኮንፍሊክት ሊፈጠር ይችላል ማለት ነው። ኮንፍሊክቶች ሊፈጠሩ ይችላሉ። እኔ አሁን በእኛ ዙሪያ በአማኞች ዙሪያ በቤተ ክርስቲያን በቅዱሳን ዙሪያ ስላለ ነው ለመናገር የፈለኩት እና ኮንፍሊክት አለ። ያው ኮንፍሊክት ሲኖር እንደምታውቁት መጽሐፍ ቅዱሳችን እንደ አድር ነው የሚለው። ቶሎ ፀሐይ አይግባ አይደለ? በቁጣችሁ ፀሐይ አይግባ ሲልኮ የሆነ የኮንፍሊክት ነገር አለ ማለት ነው። ፀሐይ አይግባ፣ ወዲያው ሶልቭ አድርጉት። ተቆጡ፣ ኃጢአትንም አትስሩ። እንደገና ደግሞ በቁጣችሁ ላይ ደግሞ ፀሐይ አይግባ ይላል። ምክንያቱም ቁጣ ትንሽ አንዱ በሌላው ላይ ሲቆጣ ፔንፉል ሊሆን ይችላል። ኢቭን የእግዚአብሔር ቁጣም ማለት ነው። የእግዚአብሔርም ቁጣ ፔንፉል ሊሆን ይችላል። እግዚአብሔር በዓላማ ሊሰራን ይቆጣል። እግዚአብሔርም ይገስጻል። እግዚአብሔርም ይመክራል፣ ያስተምራል። ከዛ ይመክራልም እንደገና ደግሞ ይገስጻልም። እና ስለዚህ እንዲህ አይነት ነገሮች አሉ ማለት ነው በእኛ በቤተ ክርስቲያን በቅዱሳን ዙሪያ ማለት ነውና ፀሐይ አይግባ ቶሎ ሶልቭ አድርጉት። ከዛ እንደዛ አይነት ነገር ነው እና ከዛ በሶልቭ በሚደረግበት ጊዜ ያው መነጋገር ምናምን ይኖራል። ግን ሂደቱ ይሄ የድህረ አፖሎጂ ማለቴ ሂደቱ የመነጋገር ሂደት የመወያየት የእርስ በርስ ኮሚኒኬት አድርጎ የመግባባት ቱ ዌይ ኮሚኒኬሽን ማለት ነው። ዋን ዌይ አይደለም፣ ቱ ዌይ ኮሚኒኬሽን እናደርጋለን ማለት ነው። እና ያ ሂደት አለ። ከዛ በኋላ እንተማመናለን። ከተማመንን በኋላ ይቅር እንባባላለን ማለት ነው። እና አሁን እኔ ለመናገር የፈለኩት ስለ ድህረ አፖሎጂ ከይቅር ከተባባልን በኋላ ስለሚኖረው ህይወታችን ትንሽ ነገር ልበል ብዬ ነው። ይቅር ከተባባልን በኋላ ሰዎች አንዳንድ ጊዜ ይቅርም ብለን ይቅር ስንል በጣም ፔንፉል ወይ ተጎርተን ሊሆን ይችላል። በጣም በፔንፉል ሁኔታ ነው ይቅር የምንለው እና እያመመን ሁሉ ይቅር እንላለን። ኦኬ ለምን አመመን አይደለም። ይቅር የማለት ልቡ መኖሩ ማመናችን በይቅርታ ራሱ ቀላል ነገር አይደለም። እና ይቅር ተባብለን ከተለያየን በኋላ ይሄ ድህረ አፖሎጂ ወይም ደግሞ ከይቅርታ በኋላ እንዴት እንኖር ያጋጨንም ማህበራዊ ጉዳያችን ነው ወይም ደግሞ ህብረታችን ነው። በህብረት ስለምንኖር ነው የተጋጨ ነው የተለያዩ ግንኙነቶች ስለሚኖሩ ማለት ነው። እና ከታረቅን በኋላስ እንዴት ነው ሪስቶሬሽን? ይሄ የሪስቶሬሽን ደግሞ ሂደት አለ ማለት ነው። ሪስቶርድ የምንሆንበት ነው። ከእርቅ በኋላ ሪስቶርድ ነው መሆን ያለብን። ሪስቶሬሽን ሲባል ወደ ቀድሞ መመለስ ነው አንደኛ። ግን ወደ ቀድሞ መልካም ሪሌሽንሺፕ እንጂ ወደ ቀድሞ ያጋጨን ወደ ነበረው
ሪሌሽንሺፕ እንመለስ ማለት አይደለም። ይሄ መታወቅ አለበት። ከዚህም የተነሳ ሌላ ግጭት እንዳይፈጠር ፊት ግጭቶችን ሊፈጥሩብን የቻሉትን ነገሮች ሁሉ በደንብ አድርገን ክሪቲካሊ እናያቸዋለን ማለት ነው። ዋች እናደርጋቸዋለን ማለት ነው። ምናልባት የኔ ምን አይነት ባህሪ ነው ለችግሩ መፈጠር ምክንያት የሆነው? ያ ባህሪ ባይኖረኝ ኖሮ ግጭት የማይፈጠር ከሆነ ያንን ባህሪ የማስወግድበት ማለት ነው። ስለዚህ ሪስቶሬሽን ስል ወደ ትክክለኛ ወደ እግዚአብሔር ሐሳብ እንድንመለስ ነው ሪስቶርድ የምንሆነው። ሪ የሚለው ቃል እንትን እንዳይል ብዬ ነው እንዳያሳስት። ወደ ቀድሞ ስል ይሄ ቀድሞ ያልኩት የትኛውን ነው? ትክክለኛ የሆነውን ሪሌሽንሺፕ ነው። ግጭት የሌለበትን ሪሌሽንሺፕ ወደዛ ማለት ነው እንጂ ሲያጋጨን የነበረውን ነገሮች አንዳንድ ነገሮች የምንተዋቸው ነገሮች አሉ። አንዳንድ ልቅ የሆንባቸው በግንኙነት በማህበራዊ ግንኙነታችን በሪሌሽንሺፕ ልቅ የሆንባቸው እና አንዳችን ለሌላችን አልመቻልንበት ሁኔታ ካለ ያንን ነገር ደግሞ ምን እናስተካክላለን ማለት ነው። እንዳንደግም ማለት ነው ሌላ ግጭት። ስለዚህ ይሄ ወደ ሪስቶሬሽን ድህረ አፖሎጂ ያልኩት ከይቅርታ በኋላ ስለሚኖረን ህይወት ማለት ነው። እና በተቻለ መጠን ወንድሜን ላለማሳዘን፣ እህቴን ላለማሳዘን፣ ለእህቴ መጠንቀቅ፣ ለወንድሜ መጠንቀቅ የሚለው ነገር ከፊት ይልቅ ሞር አሁን በጥሩ ሁኔታ በህይወታችን መታየት አለበት ማለት ነው። ፕራክቲካሊ ማለት ነው። እንደዛ እያደረግን ከዛ በኋላ ፍቅራችንን እናጠናክራለን። አንዳንድ ጊዜ እዛው ሊይዝ ይችላል። አይውላችሁ ይቅርታ ማለት ስንነጻ በኢየሱስ ክርስቶስ ደም ስንነጻ የኢየሱስ ክርስቶስ ደም በጣም ፓወርፉል ነው። ፓወርፉልነቱ የማንጻት ፓወርፉል እስከምን ድረስ ህሊናችንን አንጽቶ ወደ ቀድሞ ነገር ያለፈውን ይቅር የተባባልነውን እንዳናስብ አድርጎ በአዲስ መንፈስ፣ በአዲስ ህይወት፣ በአዲስ ሐሳብ፣ በአዲስ አንድነት፣ በአዲስ ማህበራዊነት፣ በአዲስ ሪሌሽንሺፕ እንድንቀጥል የሚያደርግ ነው። ከዛም በላይ ደግሞ እግዚአብሔርን በነጻነት እንድናመልክ የሚያደርግ ደም ነው። ስለዚህ ስለ አፖሎጂ ይቅር ስንባባል በመጀመሪያ እኮ እግዚአብሔር አምላካችንን ነው በድለን ከሆነ ወንድማችንን መጀመሪያ የበደልነው እግዚአብሔርን ነው። ስለዚህ ይቅር ስንባባል እግዚአብሔርም ይቅር እንዲለን እንጠይቃለን ማለት ነው። ወንድሞቻችንም ደግሞ ይቅር እንዲሉን ከዛ ይቅር ከተባባልን በኋላ ምክንያቱም እኛ እነሱን ይቅር ስንል በጣም የሚገርም ነገር ነው። እነሱን ይቅር ስንል ወንድሞቻችንን እግዚአብሔር ራሱ በቃ ይቅር ይለናል። እና እንደዚህ ነው የይቅርታ መንገዱ ማለት ነው። እና ስለዚህ ከይቅርታ በኋላ በንጹህ ልብ መቀጠል ይቻላል ማለት ነው። እንድንቀጥል ነው የእግዚአብሔርም ሐሳብ። ስለዚህ ያንን እንዳናስብ ያለፈን ነገር የተጋጨንበት ነገር ካለ ቅሬታ የተሰኛኝንበት ነገር ካለ እሱን እንደገና ወደ ኋላ መልሰን በማሰብ መቆዘም መያዝ የሆነ ልብን የሚይዝ ነገር ምናምን መኖር የለበትም። እግዚአብሔር አምላክ የተመሰገነ ይሁን። እቺን ነገር ለማለት ነው። እቺ ነገር በጣም በሁሉም በሰኩላሩም ዓለም በሃይማኖቶችም በእኛም በቤተ ክርስቲያን አካባቢ በወንድሞች እናቶች ስላለ እቺን ነገር እንደው ማረም ብንችል ለማለት ፈልጌ ነው ወገኖች። እግዚአብሔር ይባርካችሁ። ተባረኩ። ስለሰማችሁኝ ደግሞ አመሰግናችኋለሁ። ጨርሻለሁ።